ታሪኩ የሚጀምረው ሴክሬት በተባለች ጎበዝ ዩኒቨርሲቲ ፕሮፌሰርና የአርኪኦሎጂ ተማሪ ነው። ሴክሬት የህይወት ዘመን ዓላማዋ የአባቷን ያልተቋጨ ምርምር ማጠናቀቅ ነው። አባቷ የሞተው የጠንቋይ ድንጋይ የተባለውን ማንኛውንም ብረት ወደ ወርቅ የሚቀይርና ዘላለማዊ ህይወትን የሚሰጥ አስማታዊ ድንጋይ ሲፈልግ ነበር። ሴክሬት ድንጋዩ ያለበትን ፍንጭ ለማግኘት በጦርነት ቀጠና ውስጥ ወደምትገኘው ኢራን በድብቅ ትገባለች። እዚያም በአንድ ምስጢራዊ ዋሻ ውስጥ የሮዝ ክሩሺያን ምስጢራዊ ጽሑፍ ታገኛለች። ዋሻው በቦምብ እየፈረሰበት እያለ በለገሰችው ጥረት ጽሑፉን ፎቶ አንስታ ታወጣዋለች። ሴክሬት ፍንጩን ይዛ ወደ ፈረንሳይ ፓሪስ ታመራለች። እዚያም የቀድሞ ፍቅረኛዋንና የጥንታዊ ቋንቋዎች አዋቂ የሆነውን ጆርጅን ታገኘዋለች። ጆርጅ መጀመሪያ ላይ ሊረዳት ባይፈልግም ሴክሬት ግን በአባቷ ሞትና በምርምሩ ለምና አብሯት እንዲሰራ ታደርገዋለች። ከእሷ ጋር ደግሞ ይህንን ጉዞ በቪዲዮ የሚቀርጸው ቤንች የተባለ ባለ ካሜራ አብሯት አለ። በኢራን ላይ ያገኘችውን ጽሑፍ ከፈረንሳይ ታሪክ ጋር በማያያዝ ሴክሬት ድንጋዩ የተቀበረው በፓሪስ ከተማ ውስጥ በሚገኘው ታዋቂው የካታኮምብስ የመሬት ውስጥ የሰዎች አጽም ክምችት ውስጥ መሆኑን ትረዳለች። ይህ ቦታ በሚሊዮኖች የሚቆጠሩ የሙታን አጽሞች ያሉበት ሰፊ ቦታ ነው። ነገር ግን መንግስት ወደሚፈልጉት ጥልቅ ክፍል መግባት ስለከለከለ በህገወጥ መንገድ የመሬት ውስጥ መቃብሩን የሚያውቅ ፓፒዮን የተባለ መሪና ጓደኞቹን ሱክሲና ዜዶ የተባሉ ወጣቶችን በገንዘብ ቀጥራ ቡድን ትመሰርታለች። እስቱ የቡድን አባላት ራሳቸው ላይ ካሜራና ማብራት አስረው ወደ ፓሪስ የፍሳሽ ማስወገጃ መስመር ውስጥ በመግባት ወደ ካታኮምባስ ይወርዳሉ። አካባቢው በሙሉ በሰው አጥንቶችና የራስ ቅሎች የተሞላ እጅግ አስፈሪ ቦታ ነው። ፓፒዮን ቡድኑን እየመራ ሲሄድ ወደ አንድ የተዘጋና ጠባብ መንገድ ይደርሳል። ፓፒዮን ወደዚህ ክፍል መግባት የለብንም፣ የገባ ሰው ተመልሶ አይወጣም በማለት ሌላ መንገድ መፈለግ እንዳለባቸው ይነግራል። ነገር ግን ሌላኛው መንገድ በድንገት ተዘግቶ ያገኙታል። ስካርሌት ወደ ኋላ መመለስ እንደማይችሉ ሲታቅ ሁሉንም አሳምና ያንን የተከለከለና አስፈሪ ጠባብ ዋሻ ሰብረው እንዲገቡ ታደርጋለች። እዚህ ላይ ነው እንግዲህ ወደ ገሃነም የሚወስደው መንገድ የሚጀምረው። ዋሻው በጣም ጠባብ በመሆኑ ቤንጂ በሆዱ እየዳከረ ሲሄድ ለጥቂት ጊዜ ተጭኖ ይቀርና ይደነግጣል። ነገር ግን በጓደኞቹ እርዳታ ያልፋል። ጉዟቸው ሲቀጥል ግን አንድ እንግዳ ነገር ይፈጠራል። ሰዓታት ኃይል ወደ ታች እየወረዱ ቢሄዱ በድንገት ራሳቸውን ያገኙት ቅድም ጥለውት በሄዱት ክፍል ውስጥ ነው። ሁላቸውም ግራ ይጋባሉ። ኮምፓሳቸውና ቴክኖሎጂያቸው መስራት ያቆማል። በዚህ ጊዜ ስካርሌት ግድግዳው ላይ የተጻፈ ጥንታዊ ጽሑፍ ታነባለች። ጽሑፉ እዚህ የምትገቡ በሙሉ ተስፋችሁን ጥላችሁ ግቡ የሚል የገሃነም ደጅ መግቢያ ላይ የሚጻፍ ጽሑፍ ነበር። በኢየሱስ ስም እየሄዱ ሳሉ በድንገት ስልክ ሲጮህ ይሰማሉ። በዚህ ጥልቅ መሬት ውስጥ ስልክ መስራት የለበትም። ፍርሃቱ አሁን በቡድኑ ውስጥ መንገስ ይጀምራል። የሚገርመው ከዚህ በፊት ጠፍቶ የነበረው የፓፒዮን ጓደኛ የነበረው ላውታር የተባለ ልጅ ቆሞ ያዩታል። ሴክሬት ምስጢራዊ እንቆቅልሾቹን እየፈታች ቡድኑን ይዛ ወደ አንድ የተደበቀ ጥንታዊ ክፍል ትገባለች። እዚያ ክፍል ውስጥ አንድ የማይበሰብስ የሞት አስክሬንና ግድግዳ ላይ የተገጠመ ቀይ የሚያበራ ድንጋይ ታገኛለች። አዎ ይህ አባቷ ሲፈልገው የነበረው የጠንቋዩ ድንጋይ ነበር። ድንጋዩን ከግድግዳው ላይ ስትነቅለው ግን ክፍሉ በሙሉ መደርመስ ይጀምራል። ወጥመዱ ይሰራና ጣራው ይናዳል። በዚያ ጊዜ ሱክሲ የተባለችው ልጅ በድንገት ተመታ በጽኑ ትቆስላለች። ሴክሬት ያገኘችውን ድንጋይ ተጠቅማ የሱክሲን ቁስል ስትነካው ቁስሉ በተአምር ይድናል። ድንጋዩ የመፈወስ ኃይል እንዳለው ያረጋግጣሉ። ነገር ግን
ከዚያ ክፍል ውስጥ ሲሄዱ ያ ቅድም ያዩት የፓፒዮን የድሮ ጓደኛ ላውታር በድጋሚ ከፊታቸው ይቆማል። ላውታር አሁን ሰው አይመስልም፣ ፊቱ ተበላሽቷል። ሱክሲ ወደ እሱ ስትቀርብ ላውታር በጭካኔ ይዟት መሬት ላይ ይፈጠፍጣታል። የመጀመሪያዋ ሰለባ ሆነች። ቡድኑ በፍርሃት እየረገጡ ወደ ታች መሸሻቸውን ይቀጥላሉ። አሁን ግን የሚያዩአቸው ነገሮች በሙሉ የእነሱ የውስጥ ምስጢርና የጥፋተኝነት ስሜትን የሚቀሰቅሱ ናቸው። በድንገት መንገድ ላይ አንድ የተገለበጠ መኪና ያያሉ። ፓፒዮን መኪናውን ሲያይ ይጮሃል። ምክንያቱም መኪናው በልጅነቱ ጓደኛውን ጥሎ የሸሸበት እና ጓደኛው የሞተበት መኪና ነበር። ከመኪናው ውስጥ አንድ እጅ ወጥቶ ፓፒዮንን ይስበዋል። ፓፒዮን በጭንቅላቱ መሬት ውስጥ ተቀብሮ ይጠፋል። የቀሩት አራቱ ሰዎች ሲሸሹ ቤንጂ በሴት መነኩሴያት አስፈሪ መንፈስ ይጠቃና ወደ አንድ ጥልቅ ጉድጓድ ውስጥ ተገፍቶ ይወድቃል። እርሱ እዛው ይሞታል። አሁን የቀሩት ስኮርሌት፣ ጆርጅ እና ሴዶ ብቻ ናቸው። በአንድ ጠባብ መተላለፊያ ላይ እያሉ የድንጋይ ሐውልቶች በሕይወት ተንቀሳቅሰው ጆርጅን ያቃስቱታል። የጆርጅ ጎሮሮ በከፍተኛ ሁኔታ ይደማል። ስኮርሌት ድንጋዩን አውጥታ ልታድነው ብትሞክርም በዚያ ጊዜ ግን ድንጋዩ ሊሰራ አልቻለም። ስኮርሌት ድንጋዩ ለምን እንዳልሰራ ስታስብ አንድ ነገር ትረዳለች። ግድግዳው ላይ ያለው ጽሑፍ አሳባፍ ሰው ቢላው በላይ እንዳለው በታችም እንዲሁ ነው የሚለው ጥቅስ ምስጢሩ ድንጋዩ እውነተኛ ድንጋይ ሳይሆን ነጸብራቅ ብቻ መሆኑን ነው። እውነተኛው የድንጋዩ ኃይል ያለው እሱ ራሱ ውስጥ ነው። ነገር ግን ይህ ኃይል እንዲሰራ መጀመሪያ ያገኘውን ድንጋይ ወደ ነበረበት መመለስ አለበት። ጆርጅ እየሞተ ስለሆነ ስካርሌት ዜድን ከጆርጅ ጋር ጥላ ብቻዋን በጨለማና በበድን በተሞላው ዋሻ ውስጥ ወደ ኋላ ከፍተኛ ፍጥነት እየሮጠች ትመለሳለች። በህይወታችሁ ጥሩ ነገር መስራት የምትፈልጉ ሰዎች ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጉ። ጥሩ ሰው መሆናችሁን አውቃለሁ፣ ላይክ አድርጉ። መንገዱ ላይ አባቷ ራሱን ያጠፋበትን ገመድና አስፈሪ ምስሎችን እያየች አልፋ ትሄዳለች። ያገኘችበትን ክፍል ደርሳ ድንጋዩን ወደ ግድግዳው ስትመልስ የሚገኝ አንድ መስታወት ውስጥ ራሷን ታያለች። በዚያ ቅጽበት እውነተኛ አስማታዊ ኃይል የራሷ እምነትና ጥንካሬ መሆኑን ትረዳለች። አባቷ ሲሞት ስልኳን ባለማንሳቷ የተሰማትን የጥፋተኝነት ስሜት በአእምሯ ይቅርታ ጠይቃ ትቀበለዋለች። ስካርሌት በከፍተኛ ፍጥነት ወደ ጆርጅ ትመለሳለች። ጆርጅ ሊሞት ጥቂት ሰከንዶች ነው የቀሩት። ስካርሌት እጆቿን ጆርጅ ላይ ጭና በውስጧ ባለው እውነተኛ እምነት ስትስመው የጆርጅ ቁስል ሙሉ በሙሉ ይድናል። አሁን የተረፉት ሶስቱ ስካርሌት፣ ጆርጅ እና ዜድ ናቸው። መንገዱ በሙሉ በጭራቆች እየተዘጋ ስለመጣ ወደ ላይ መውጣት እንደማይችሉ ያውቃሉ። ስካርሌት ለመውጣት ወደ ታች መውረድ አለብን ትላለች። ከፊት ለፊታቸው ወደሚገኘው አንድ በጣም ትልቅ ጨለማ ጉድጓድ ውስጥ ሶስቱም እጃቸውን ተያይዘው ይዘላሉ። ከወደቁ በኋላ መሬት ላይ ሲያርፉ አንድ የሚገርም ነገር ይፈጠራል። ዓለም ቁልቁል ትገለበጣለች። በላያቸው የነበረው የፍሳሽ ማስወገጃ አሁን ከበታቻቸው ይሆናል። ክዳኑን ገፍትረው ሲወጡ ራሳቸውን የሚያገኙት በፓሪስ ከተማ አስፋልት መንገድ ላይ ነው። በሕይወት ተረፉ። ፊልሙ የሚያበቃው ስካርሌት እና ጆርጅ ተቃቅፈው ዜድ ደግሞ መሬቱን እየሳመ ከገሃነም እሳት አምልጠው የፓሪስን ሰማይ በደስታ ሲመለከቱ እያሳየን ነው።